بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. بركة مالت تجمري مالتنا ይህም አንድን በጎ ነገር አንድ ሰው ከሚያስበውና ከሚገምተው በላይ አድርጎ አብዝቶ መስጠት ነው። በረካ ሁለት አይነት አለው። አንደኛው የስጦታ በረካ። ኢብኑ አልቀይም እንዲህ ይላሉ። ኢማም አህመድ በሙስነዳቸው ወይም የሐዲስ መጽሐፋቸው በሐዲሶቻቸው መካከል እንዲህ በማለት አስተላልፈዋል። በበኒ ኡመያህ ሰዎች መጋዘን ውስጥ የቴምር ፍሬ የምታክል አንዲት ፍሬ ተገኘች። በላይዋ ላይ እንዲህ የሚል ተጽፏል። የዚህ አይነት ስንዴ ይበቅል የነበረው በዚያው በፍትሃዊው ዘመን ውስጥ ነበር። እጅግ ድንቅ የሆነ ፍትህ ከሰፈነበት ዘመን መካከል አንዱ የእስልምና ሐዳሲ የሆነው አምስተኛው ኸሊፋ በሚባል የሚታወቁት የዑመር ኢብኑ አብዱልዓዚዝ ዘመን አንዱ ነበር። ሙሳ ኢብኑ አዕዩን እንዲህ ይላል። በዑመር ኢብኑ አብዱልዓዚዝ ዘመን ፍየል እንጠብቅ ነበር። የተለያዩ አውሬዎችና ተኩላዎች አንድ አካባቢ ይውሉ ነበር። አንድ ቀን ምሽት ተኩላ ወደ አንዲት ፍየል ቀርቦ ሲያድናት አየን። በዚህን ጊዜ ያ መልካሙ ሰው ሞቶ ይሆናል ብለን ገመትን። ዘጋቢው እንደሚለው ዑመር የሞቱት በርግጥም በዚያን ቀን ውስጥ ነበር። አጂብ። ሁለተኛው በረከት ወጪ ያለ ማውጣት በረከት። አላህ የምታወጣበትን ነገር የሚነሳህ ከሆነ በርግጥም ይህ አንዱ የበረካ አይነት ነው። የገቢ ምንጭህ ትንሽ ቢሆን እንኳን ወጭ አብዝተህ ስለማታወጣ ብቻ ሀብትህ ይበዛልሃል። የዚህ ምክንያቱ ወደ ኪስህ ከሚገባው ነገር የሚወጣ ነገር ባለመኖሩ ነው። ወጭ የምታወጣበት ነገር አይኖርም። ለምሳሌ ጤና ይሰጣል። ስለሆነም ሐኪም ለመጎብኘት ወይም ለሕክምና የምታወጣው ወጪ አይኖርህም። ከአስደንጋጭ የመኪና አደጋ ያተርፍህና ለዚህ ከምታወጣው ከባድ ወጪና ዕዳ ያድንሃል። የስጦታና ለወጪ ያለመዳረግ በረካ በነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ዱዓ ምክንያት አላህ ለሐኪም ኢብኑ ሒዛም ተሰጥቷል። ይህንን ትምህርት ከነቢዩ ዐለይሂ ሰላቱ ወሰላም ትምህርት እንዴት እንዳገኘ አውርቶልናል። እንዲህ ይላል። የአላህን መልእክተኛ ዐለይሂ ሰላቱ ወሰላም ጠየቅኳቸው፣ ሰጡኝ። አሁንም ጠየቅኳቸው፣ ሰጡኝ። ከዚያም ሐኪም ሆይ ይህ ገንዘብ አረንጓዴና ጣፋጭ ነው። በራሱ ጊዜ መጥቶለት በውዴታ ነፍስ የወሰደው ይባረክለታል። በስስት ነፍስ የያዘው ግን አይባረክለትም። እየበላ እንደማይጠግብ ሰው ከላይ የዋለች እጅ ከታች ከዋለችው በላጭ ናት። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ለሐኪም ኢብኑ ሒዛም ነው ይህንን ንግግር የተናገሩት። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ቀልቡ ዲንን እንዲላመድና እንዲወድ ይፈልጉ ነበር። ገንዘብ አረንጓዴ መሆኑን ነቢዩ ዐለይሂ ሰላቱ ወሰላም ተናግረዋል። አረንጓዴ ነው ማለት ይስባል፣ ዓይንና ቀልብን ይሰርቃል፣ ይማርካል ማለት ነው። በተመሳሳይ ሁኔታም ጣፋጭ ነው፣ ይጥማል፣ ደስ ይላል። ገንዘብ እላዩ ያምራል፣ ውስጡም ይስባል። ይህም ፈተናና ሳቢነቱ ከፍ ይላል። ነቢዩ ዐለይሂ ሰላቱ ወሰላም ገንዘብን አረንጓዴና ጣፋጭ ነው ብለውታል። ገንዘብ ከዱንያ ውስጥ የሰው ልጅ የሚፈልገው ትልቁ ነገር ነው። ፈተናና የሚያሳስት ከመሆኑ ጋር ሳይለምንና ሳይስገበገብ ለደረሰው ሰው አላህ ይባርክለታል። ስለሆነም በረካ ሁለት አይነት አለው። አንደኛው ይህ ገንዘብ ለባለቤቱ ፈተና አይሆንም። በዚህም ምክንያት በዲኑም ሆነ በዱንያው ጉዳት አይደርስበትም። ባይሆን ጉዳዮቹን ለማስፈጸምና ዲኑን ለማስተካከል አጋዥ ይሆንለታል። ሁለተኛ ከገንዘብ ትንሽ ብቻ ሊበቃህ ይገባል። ለተጨማሪና ብዙ ገንዘብ መጓጓትና መስገብገብ የለብህም። በዚህን ጊዜ ሐኪም ኢብኑ ሒዛም ማለ ስግብግብነቱን ይገድብ ዘንድ በጨለመው አስተሳሰብ ላይ
ነቢያዊ ብርሃን ተጭሮበታልና ሐሳባቸውን ተቀበለን። እንዲህ ይላል፣ የአላህ መልእክተኛ ሆይ በእውነት በላከው ጌታ እምላለሁ ይህችን ዓለም እስክለቅ ድረስ ከዚህ በኋላ ምንም አልጨምርበትም። ሐኪም ቃሉን ጠበቀ። 60 ዓመት ያለፈው ከመሆኑ ጋር ቃል ኪዳኑን እንደሞላ ዘለቀ። አቡበክር አንዳች ነገር ሊሰጡት ሲጠሩት ለመቀበል ፈቃደኛ አይሆንም ነበር። ዑመርም ጠሩት፣ ለመቀበል ፈቃደኛ አልሆነም። ዑመር እንዲህ ይላሉ፣ ሙስሊሞች ሆይ ስለ ሐኪም እመሰክራለሁ፣ ከዚህ ምርኮ የሱን ድርሻ ብሰጠውም ለመቀበል ፈቃደኛ አይደለም። ዑመር ሐኪም ስጦታውን ይቀበል ዘንድ ወተወቱት። ሐኪም ለአላህ መልእክተኛ ዓለይሂ ሰላቱ ወሰላም ቃል ከገባ በኋላ ምንም አልተቀበለም። ሙዓዊያ ስልጣን ከያዙ ከ10 ዓመታት በኋላ ሞተ። ሐኪም ለነቢዩ ዓለይሂ ሰላቱ ወሰላም የገቡትን ቃል በመጠበቃቸው ስላገኙት በረከት ሲናገሩ ኢማም ዙሁሪ ስለ ሐኪም ሀብት ሲገልጹ በሚሞትበት ጊዜ ከቁረይሾች መካከል ከሱ በላይ ሀብት የነበረው አልነበረም ብለዋል። በሌላ በኩል ግን ገንዘብን ተስገብግቦ የሚፈልግና ለመውሰድም ነፍሱ የምትቃትት ሰው ወትውቶና ከጅሎ የሚቀበልና የሚጓጓ የዚህ አይነቱ ሰው ገንዘቡ በረከት አይኖረውም። ሁኔታው ሁሉ ከኢማንና ነብያዊ አስተምህሮ አንጻር ሲታይ እንስሳዊ ነው። እንስሳዋ ትበላለች ግን አትጠግብም። የምትበላው ነፍሷንና ሕይወቷን ለማቆየት አይደለም፣ ለመወፈርና ለመጨመር ነው። አላህ ሱብሓነሁ ወተዓላ አላህ በጻፈለት የምትብቃቃ ነፍስ ይስጠን። ገንዘቦቻችንንም ጤናችንም ልጆቻችንንም ይባርክልን። اللهم إنك عفو تحب العفو فاعف عنا. اللهم أنت الرحيم فارحمنا. اللهم أنت الغفور فاغفر لنا. اللهم أنت التواب فتب علينا برحمتك يا أرحم الراحمين. اللهم قلت وقولك الحق ادعوني أستجب لكم، فها نحن يا رحمن ندعوك بالهداية والثبات والبركة يا الله. اللهم ارحمنا وارحم موتانا وموتى المسلمين. اللهم اغفر لنا ولوالدينا ولجميع المسلمين والمسلمات الأحياء منهم والأموات. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النار. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم يا مقلب القلوب ثبت قلوبنا على دينك. اللهم اغفر لنا جميع ذنوبنا يا رحمن فإنه لا يغفر الذنوب إلا أنت. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.